ታሪካችን የሚጀምረው ቻርሊ ከተባለ ሰው ቤት ውስጥ ነው። ቻርሊ በሲአይኤ ውስጥ የሚሰራ በኮምፒውተር ዳታ መፍታት ስራ ላይ የተሰማረ ሰው ነው። ሚስቱ ሳራ የልደቱ ቀን ስለነበረ ለረጅም ጊዜ ሲመኘው የነበረውን አነስተኛ አውሮፕላን በስጦታ መልክ ታበረክትለታለች። ሆኖም ደስታቸው ብዙም አይቆይም። ሳራ ለስራ ጉዳይ ወደ ለንደን መሄድ ነበረባት። ቻርሊም አብሯት እንዲሄድ ብትጠይቀውም በስራው ምክንያት መሄድ እንደማይችል ይነግራታል። በሲአይኤ ቢሮ ውስጥ እያለ ኢንኩላይን ከተባለ ሚስጥራዊ ሰው ጋር መልእክት ይለዋወጣል። ይህ ሰው ስለ ድርጅቱ ሚስጥር ያሉ ከፍተኛ ሚስጥሮችን ለቻርሊ ይሰጠዋል። ቻርሊም እነዚህም መረጃዎች በራሱ መንገድ ሲተነትን ቆይቶ ሚስቱ ያለበችበትን የለንደን ሆቴል በኮምፒውተሩ መከታተል ይጀምራል። ነገር ግን በድንገት አራት ታጣቂዎች ሆቴሉን ሲወሩና ጥቃት ሲፈጽሙ በካሜራ ይመለከታል። በሚያሳዝን ሁኔታ ሳራ በዛ ጥቃት ህይወቷ ያልፋል። ቻርሊ ሚስቱን በማጣቱ ከፍተኛ ሀዘን ላይ ይወድቃል። በሲአይኤ ባለስልጣናት ገዳዮቹን ለመያዝ ምንም አይነት እርምጃ አለመውሰዳቸው ይበልጥ ያበሳጨዋል። ቻርሊ በራሱ ባደረገው ጥናት ገዳዮቹ እነማን እንደሆኑና በምን ምክንያት ጥቃት እንደፈጸሙ ይደርስባቸዋል። ዋናው ችግር ግን የእነሱ አለቃ ሙር ከእነዚህ የሽብርተኞች ጋር ግንኙነት ያለው መሆኑ ነው። ቻርሊ ወደ ሙር ቢሮ በመሄድ ያልተጠበቀ እርምጃ ይወስድበታል። ድርጅቱ የፈጸማቸውን የቆሻሻ ስራዎች ለምሳሌ በሶሪያ ሆስፒታል መደብደብ እና ሌሎችንም የሚያሳዩ ምስጢራዊ ፋይሎች በሙሉ እንደያዘ ይነግራቸዋል። ዴድ ሜን ስዊች የሚባል ዘዴ እንደተጠቀመና በየ5 ሰዓቱ ኮድ ካላስገባ መረጃዎቹ ለጋዜጠኞች እንደሚደርሱ ያስጠነቅቃቸዋል። ቻርሊ የጠየቀው አንድ ነገር ብቻ ነው፤ ገዳዮቹን ለመበቀል እንዲችል የሲአይኤ ሙሉ ወታደራዊ ስልጠና እንዲሰጠውና አስፈላጊውን መሳሪያ እንዲያቀርቡለት ብቻ ነው። ቻርሊ ወደ ካምፕ ፒዮሪ የስልጠና ማዕከል ይላካል። እዚያም በኮሎኔል ሄንደርሰን ስር ስልጠና ይጀምራል። ቻርሊ በጠመንጃ ተኩስ በጣም ደካማ ቢሆንም ቦምብ በመስራትና በቴክኖሎጂ ግንባታ ላይ ግን ወደር የማይገኝለት መሆኑን ያሳያል። ሄንደርሰን ቻርሊን ገዳይ መሆን አትችልም እያለ ቢያንቋሽሸውም ቻርሊ ግን በሚስቱ ቁጭት ተሞልቶ ሁሉንም ፈተናዎች ያልፋል። አዲስ ማንነትም እና ፓስፖርት ተሰጥቶት አደኑን ለመጀመር ወደ አውሮፓ ይጓዛል። ቻርሊ መጀመሪያ ወደ ፓሪስ ይሄዳል። እዚያም ምስጢራዊ ረዳቱ ከሆነችው ሴት ጋር ይገናኛል። ግሬችን የተባለችው ገዳይ ወደ አንድ አለርጂ ሕክምና ክሊኒክ እንደምትሄድ ይደርስባታል። ቻርሊ እንደ ሐኪም በመምሰል ወደ ክሊኒኩ ይገባል። ግሬቸርን በአንድ የመተንፈሻ ማሽን ውስጥ ይዘጋባታል። ግሬችን ከፍተኛ የአበባ አቧራ አለርጂ እንዳለባት ያውቅ ስለነበረ ማሽኑን በአበባ አቧራ ይሞላል። እዚያም ውስጥ ከፍተኛ ስቃይ ስታይ የሌሎቹን ገዳዮች መረጃ እንድትሰጠው ያስገድዳታል። በመጨረሻም ግሬቸር ከክሊኒኩ አምልጣ ስትወጣ በመኪና ተገጭታ ትሞታለች። ቻርሊ ስልኳን ወስዶ ወደ ቀጣዩ ገዳይ ይጓዛል። ሲአይኤ ቻርሊን ለመያዝ ሄንደርሰንን ይልኩበታል። ማርሴይ ውስጥ በአንድ የምሽት ክለብ ውስጥ ሄንደርሰን ቻርሊን ሊይዘው ሲቃረብ ቻርሊ በቴክኖሎጂ እውቀቱ የፈጠረውን ቦምብ ተጠቅሞ ትልቅ ፍንዳታ በመፍጠር ያመልጣል። በመቀጠል ወደ ቱርክ ኢስታንቡል ይጓዛል። እዚያም ለረጅም ጊዜ በቴክስት ሲያናገረው የነበረን ኢንኩላይኑ ወንድ ሳይሆን ሴት መሆኗን ይረዳል። ይህቺ ሴት የቀድሞ የሲአይኤ ሰላይ ሚስት ስትሆን ባሏ በድርጅቱ ተገሎባታል። እሷም እንደ ቻርሊ በቀል ትፈልጋለች። ሁለቱም በመተባበር ሚሽካ የተባለውን ገዳይ ማደን ይጀምራሉ። ሚሽካ ማድሪድ ውስጥ በአንድ ቅንጡ ሆቴል እንደሚገኝ ይደርሱበታል። ሚሽካ በየቀኑ በሁለት ህንፃዎች መካከል ባለ መስታወት ዋና ገንዳ ውስጥ እንደሚዋኝ ያውቃሉ። ቻርሊ ወደ ዋናው ገንዳ ሞተር ክፍል በመግባት የውሃውን ግፊት ይጨምራል። ሚሽካ እየዋኘ እያለ መስታወቱ ገንዳ እንዲሰነጣጠቅ ያደርጋል። ሚሽካ በፍርሃት እየራደ እያለ ቻርሊ ስለ ዋናው መሪ መረጃ እንዲሰጠው ይጠይቀዋል። በመጨረሻም መስታወቱ ተሰባብሮ ከከፍተኛ ፎቅ ላይ ከነ ውሃው ተከስክሶ ይሞታል። ቻርሊ ወደ ሮማንያ በመሄድ ላውርሰንን ያገኘዋል። ቦምብ ተጠቅሞ ካስፈራራው በኋላ የዋናው ገዳይ ሆሬስት መገኛ ያውቃል። ቻርሊ ላውርሰንን በቦምብ ከገደለው በኋላ ወደ ሩሲያ ባህር ዳርቻ ይጓዛል። ሆሬስት ያለበትን ትልቅ የባህር ላይ ጀልባ በኮምፒውተሩ በመጥለፍ አቅጣጫውን ወደ ፊንላንድ ያስቀይረዋል። ሆሬስት ቻርሊን ሊገለው ቢሞክርም ቻርሊ ግን ጀልባው በሙሉ በፊንላንድ ባህር ኃይሎች ኢንተርፖል እንዲከበብ ያደርጋል። ሆሬስትና ሰዎቹ በቁጥጥር ስር ይውላሉ። በመጨረሻም ቻርሊ ሚስቱን የገደሉትን በሙሉ በማጥፋትና ዋናው ገዳይ ለፍትህ በማቅረብ በቀሉን ይወጣል። በሲአይኤ ውስጥ የነበሩ ሙሰኞች ይጋለጣሉ። ቻርሊ የሚስቱን መቃብር ከጎበኘ በኋላ እሷ የገዛችለትን አውሮፕላን እያበረረ ወደ ቤቱ ይመለሳል።